ስጁድ ላይ በአማርኛ ዱዓ ማድረግ እንዴት ይታያል? ዋጅቡን ዚክር ካልን በኋላ ከሆነ ይቻላል። ቡኻሪ ሙስሊም በዘገቡት ሐዲስ ነብዩ አለይሂ ሰላቱ ወሰላም فليتخير من الدعاء اعجبه بلا ደስ ያለውን ዱዓ ያድርግ ግዴታውን ከጨረሰ በኋላ በላው ተሸሁድን ከጨረሰ በኋላ። ስለዚህ አረብኛ የማይችል ሰው በራሱ ቋንቋ ስጁድ ላይ ቁኑት ላይ ከተሸሁድ በኋላ ዱዓ ቢያደርግ ችግር የለውም። ኺላፉ እንዳለ ሆኖ በተለይ ሐነፊዮች አጥብቀው ይከለክላሉ። የአጀም ቋንቋ ከሶላት ውጪ የተጠላ ነው፣ ሰው አረብኛ ነው ማውራት ያለበት የሚል አቋም አላቸው። ከሶላት ውጪ እንኳን የአጀም ቋንቋ ተጠልቶ ተወግዞ የአጀም ቋንቋ ማለት ከአረብኛ ውጪ ያለው ማለት ነው። እንዴት ነው ሶላት ላይ የሚቻለው ብለዋል። ነገር ግን ማስረጃ ነው የሚወስነው። የቻለ ሰው በአረብኛ ያድርግ፣ ያልቻለ ሰው ዋጅቡን በአረብኛ ካለ በኋላ ሱብሃነ ረቢየል አዕላ ሱብሃነ ረቢየል ዐዚሙን ተህያውን ረብ እግፊር ሊውን ዚክሩን ዋጅቡን በአረብኛው ከተባለ በኋላ ሌላውን በራስ ቋንቋ ቢያደርጉ ችግር የለውም። አላህ ሁሉንም ቋንቋ የፈጠረው እሱ ነው። የፈለገውን ዱዓ ያድርግ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ከተሸሁድ በኋላ የፈለገውን ዱዓ ለማድረግ ቋንቋ ከገደበው የፈለገውን አላደረገም ማለት ነው። በተለይ ረመዳን ላይ አሽረል አዋኺር 27 25 ወዘተ ዱዓ በጣም ሰው የሚጓጓባቸው ቀኖች ላይ በራሱ ቋንቋ ስጁድ ላይ ማድረግ ቢፈልግ የሚከለክል ነገር የለም ኢንሻአላህ ተዓላ። አንድ ሰው ጾመኛ ሆኖ ውሎ መግሪብ ሲደርስ ዱዓ ማድረግ እንዴት ይታያል?